ላይ ነው መሰል ህመሙን ያጠናብኝ ችግሩን الحمد لله رب العالمين والصلاة والسلام على أشرف الأنبياء المرسلين إمام الأتقياء والمجاهدين وأشهد أن محمدا عبده ورسوله ما بعد قبل كل شيء السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. إن شاء الله هني program بأمارنا كتلوس من الشيخ نور سلام ورمينا بسفين إن شاء الله سلام ياسين فكرتاga ini program بأمارنا اسمعتنا؟ دكتور؟ دكتور لذت؟ أستاذ لذت؟ ያው መቼም ከፊታችን ትልቅ እንግዳ አለ። የተከበረው እንግዳ በአመት አንድ ጊዜ የሚዘጅረን ማለት ነው። ሀያት ላይ ካለ ስንት ሰው ይሞታል ታውቃላችሁ? ረመዳን ከመድረሱ በፊት የሞተ ስንት ሰው አለ? አላህ ረመዳንን ያደርሰን። አሚን አሚን። አድርሶ የሚጾም ያድርገን። አሚን። ጾሞ የተቀበለው ባሪያ አላህ ያድርገን። አሚን። ወላሂ ሰሐበተል ኪራም ረዲየላሁ አጅመዒን ረመዳን ሲጾሙ 6 ወር አላህን ተቀበለ ብሎ ያለቅሱ ነው። 6 ወር ደግሞ ያ ረብ አድርሰን ይሉ ነው። እኛ አንድ ስንጾም 29 ቀረን ውፍት እንላለን። ላ ሐውለ ወላ ቁወተ ኢላ ቢላህ። ስለዚህ ወንድሞች እናንተ ወጣቶች ናችሁ፣ ካምፓስ ተማሪዎች ናችሁ፣ በፕሮግራም የሚመራ ናቸው። እርግጠኛ ነኝ በፕሮግራም የምትመሩ ናቸው። ትንሽ እኔ ስለ ረመዳን አስታውሼ ከዛ በኋላ በሰፊው ወንድሞቼ ስላሉ በሰፊው ከእናንተ ጋር ይቆያል። እኔ ወደ ሀገሬ መሄድ ስላለ ይህን ፕሮግራም እንዳይሰናከል ብዙ ፕሮግራሞች ነው አረር ያለው ዛሬ ታውቃላችሁ። ያንን ፕሮግራም ረገጥ አድርገን ከሳምንት በፊት ነው ወንድሞቻችን የነገሩን። የዚህ ፕሮግራም አባት እናንተ ናችሁ በማለት እንደምንም ብለን ሾልከን መተናል ማለት ነው። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ረብል ዓለሚን። ከፊታችን ያለው እንግዳ መጀመሪያ የሚፈልገው አንድ ነገር ከመግባቱ በፊት በእኛ ላይ የሚፈልገው ነገር አለ። የተከበረ እንግዳ ነው። ብዙ ትሩፋቶችን ለእኛ ትቶ የሚሄድ በጣም ስለዚህ ተማሪዎች ናችሁ። አጋጣሚ ክላስ ውስጥ ወይንም ዶርም ውስጥ ወይንም የሚተኙበት አልጋ አካባቢ ወይንም በሆነ ነገር ወይንም በካፌ መነካካት አለ። ስለዚህ መኮራረፍ ይኖራል። ተኮራርፈህ ደግሞ ረመዳንን እቀበላለሁ ካል ራስህን ሸወድክ። መጀመሪያ ደረጃ አሁን እዚህ ቦታ ላይ ያለ ነው ተማሪዎች ወይንም ማይክ የሚሰሙ ተማሪዎች ከሴቶችም ከወንዶችም መጀመሪያ ንግግሬን እንዲጀምር ከፈለጋችሁ አቆይቱ ሊላህ በሉ። በውስጥ ነው በውስጥ አይሰለ አቆይቱ ሊላህ። የተቀየምከው ሰው ካለ ያስቀየምከው ሰው ካለ የበደልከው ሰው ካለ የዘለምከው ሰው ካለ ረመዳንን ለመጀመሪያ ለመቀበል አቆይቱ ሊላህ መሆን አለበት። ንግግራችን እንኳን አፈ እኔ የሚከፈተው አቆይቱ ሊላህ ስንቀበል ነው። አቆይቱ ሊላህ በደንብ በውስጥ ነው ከይሳኒ ኦፊ ወልቦተኒ ቦዳማ ሼኽኒ አካ ወንቲ ሙንጎኔ ጀኔ ምናምን ጀተኒ ነሚቻና ሀዊን ሀበርሲና ቦክስ ምናምን ጡንቻ ምናምን ማሳየት አያስፈልግም። ወንድሜ ነው ሙስሊም አድለ ለልሙእሚኒን አዕዘተ ለልካፊሪን ነው ያለ አላህ። አንተ ወንድምህ እኮ ለአንተ ለሱ በጣም ታች ማድረግ አለብህ ራስህን ሙእሚን ለሆነ ከአንተ ውጭ ላለው ጡንቻን አሳይ ከፈለግ ጎበዝ መሆንን ተደባደብ ማለት አይደለም፣ ጉብዝናህን አሳይ ማለት ነው። ስለዚህ ኢንሻአላህ ጾም ረሱላችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ቡንየል ኢስላም አላ ኸምስ እስልምና መሰረቱ 5 ነው አለ። አወሉ ሸሃደቱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ፣ ثانيا ኢቃሙ ሰላት ኢታኡ ዘካት፣ ራቢ ሶም ረመዳን። አራተኛው ሩክን ላይ ያለው ረመዳን ወር። ይህ ረመዳን ወር አላህ ስብሓነሁ ወተዓላ ረሱላችን ሰለላሁ ዐለይሂ ወሰለም ሁለተኛ ዓመት ሂጅራ ላይ ነው ፍርድ ያደረገባቸው የተደነገገባቸው። ሁለተኛው ዓመት ሂጅራ መዲና ሲሄዱ ሁለተኛው ዓመት ላይ ነው የተደነገገው። ረሱላችን ሰለላሁ ዐለይሂ ወሰለም በሐያታቸው እያሉ 9 ጾም ነው የጾሙት። አንተ ስንት ጾም ጾምክ? እየው ስንቱን አላህ ተቀበለ? ራስህን ፈትሽ። አሁን ለመጾምስ እንዴት ተዘጋጀ? ራስህን ፈትሽ። 9 ጾም ብቻ ነው በዚህ ሐያት ላይ ያገኙት ረሱላችን ሲያም
الله سبحانه وتعالى قرآن بعد أعوذ بالله من الشيطان الرجيم يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أنا أهون يا رب المسلمون سبحان الله لعلكم تعقلون رمضان والله سبحان الله عجيب له በጣም ባህሪ ይገርማል ቤት ውስጥ ሾርቦ ሙጠበቅ ሙጨምጨም ፓስታ ሩዝ ጣዕሚያ የማይቀርብ ነገር የለም ጉድ ባድ ነው የሚቀርበው እሱን ስትበላ ዒሻ ያደርጉበታል ሰው አላህ Subhanahu Wa Ta'ala لعلكم تتقون ያለው አላህን እንድትፈሩበት አላህን ፍራቻ አንድ ወር ኮርስ አላህ Subhanahu Wa Ta'ala የሚያስገባብን ነው ኮርስ አርስቱ ምንድነው ያ አዩሀ الذين آمنوا يا من صدق الله ورسوله الله እና ረሱልን እውነት ያላችሁ በአላህ ያመናችሁ ሆይ ጥሪ ነው የኢማን ባለቤቶች ማለት ነው يا أيها الذين آمنوا كتب عليكم الصيام በእናንተ ላይ ጾም ተደነገገ كما كتب على الذين من قبلكم ከእናንተ በፊት የነበሩ ሰዎች ላይ አላህ Subhanahu Wa Ta'ala ግዳጅ እንዳደረገው ግዳጅ ያደረገው لعلكم تتقون አሁን ከተማው ስታዩ ባህል ሁሉም እዚህ አካባቢ የመጣ ነው የመጣችበት አካባቢ ታጣለች ረመዳን ሲገባ አጥሮራ የሚሉት ነገር አለ የራስ ያመጣው አላህ አለ በራሱ ፍላጎት ያመጣው ነው ጫት ይገዛል ባለ ምስማር ነው ባለ መዶሻ ሆነ ይገዛል ማታ ይፈረሻል ቤት ውስጥ ብዙ አይነቶች ለስላሳዎች ሃይላንድ ወማድራጅ ይቀመጣል ቀጭቀጭ ማድረግ ይጀምራል ወንበማ ኢባዳ ሊያደርግ ይችላል ወይ ሀሜት ውስጥ ሊገባ ይችላል ወይ በሌላ ወሬ ሊተመል ይችላል ጊዜው ይሄዳል 6 ሰዓት 7 ሰዓት 8 ሰዓት ሰው ጭንቅላቱ ይደክማል 9 ሰዓት አካባቢ ሲደርስ ይደክማል በቃ የሚቀመው ጫት ራሱ መንጠራጠር ይጀምርበታል ሲደክመው ባህሉን ነው የምነግራቸው እዚህ አካባቢ ያለው ባህል ምን ያህል እየተሸወደ መሆኑን ነው የምነግራቸው ከዛ ሄራባውን ይበላል ቤተሰቡን ይጠራና አንድ ሰው በእንቅልፌ እንዳይቀሰቀሰ ወዮለት ቤትን የሚመራ ሰውዬ ነው እንደዚህ ነው ከዛ ታላ ወዲህ ሰዓት አዛር ያደርጋል የለም እሱ ዙር ማድ አስር ትንሽ 11 ሰዓት ምናምን አካባቢ ሲሆን አንሱን ይላቸዋል አባይ ወለም ምስቲ ተነስተነስ የገሌ አባት ነው አለ ይነሳል የፈረደበት ሻወር ይገባል ይታጠባል በአመት አንድ ጊዜ የምትለበስ ጀለቢያ አለች እሷን ይለብሳል ኢንሻአላህ ላይ ያስቀምጥለታል አንድ ዱላለች መስባህ አለች ይዞ ይወጣል ይህ መንገድ اللهم انك عفو تحب العفو ይረብሻል ወሬት ነው ፈክሪ ሰላት የለም ዙር የለም አስራን ተገደ ወደ ጫፈራ ነው የሚሄደው لا حول ولا قوة إلا بالله ونجاتنا إلى رمضان لا حول ولا قوة الله سبحانه وتعالى رسوله صلى الله عليه وسلم من الله يوتو آمين 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 بسوس تعجبا صحابة الكرام በጣም ታጀቡና ያ ረሱላህ የነበራችሁ ጸባይ የነበራችሁ ምንድነው ጅብሪል እኮ አሚን ረግሞ አሚን በላለኝና ረመዳን ገብቶ ወላሂ አላህ ምህረት ያላደረገለት መቼም ያደርግለት ማለት አላህ ወፍቆ ረመዳን ወር ወንድሞች ይሄን አንዱ ባህል ተመልከቱ አፍጥር አሁን ቤት ሲመጣ አፍጥራ መስኪን ሆነች እናት የፋጢማ እናት የመሐመድ እናት የኢብራሂም እናት ለሁለት ለሴትም ለወንድም ነው ፈርዱ አቀመ አዳም አቀመ ሔዋን ለደረሰ ሰው መጾም ፈርድ ነው ሙስሊም ለሆነ ሰው አቂል ለሆነ ባሊግ ለሆነ እብድላ ለሆነ ጤነኛ ለሆነ ሰው ግዳጅ ነው መጾም እናት ወይንም እህት ልክ ወር እዛ እንደተፈረደበት ጠዋት የገባችው እስከ 11 ሰዓት አንተን ለመቀለብ ስትል ኩሽና ውስጥ ናለች ማን ነው ያለው እንደዚህ ማን ነው ያለው አንዴ በዚህ በኩል በዘይት የተጠበሰ በዚህ በኩል ወጥ በዚህ በኩል ሸርቡ ተበጥብጣ ሊጥ ከሰል ዘይት በዘይት ሆኖ አንተ ሰላትን መስጊድ እየሰገድክ ቁርአንን እየቀራህ ወላሂ አላህ Subhanahu Wa Ta'ala እሷን ከላም መቻቻህላት ነገ እሳት ውስጥ ያቃጥልሃል አላህ እሷ ለኩሽና አይደለም የተፈጠረችው ለዒባዳ ወማ خلقت الجن والانس الا ليعبدون ሰው ይሁን ሰው ልጅም ጋኔልም የፈጠረው ጂንን ለዒባዳ ነው በረመዳን ወር ዒባዳ ሰው ልጅ ወገቡን አስሮ በሚ ኢባዳ በሚያደርግበት ሰዓት ላይ እሷ እንደዛ ትጥላታል ተበረና በልተህ ትጾም ምን ትሆናለህ እሺ አላህ የሰጠህን ኒዕመትን በልተህ ትጾም ምን ትሆናለህ እሷ ጠዋት የገባችው እስከ 11 ሰዓት ላይ ምን ኃጢአት አለባት ቁርአን ማክተም የለባትም
ኢባዳ ምረኝ ነው መሰል ህመሙን ያጠናብኝ ችግሩን